መሪ ዩቲዩበር ዋና መሰረታዊ ነገሮችን መረዳት። የመጀመሪያው ቱል ሴት ጠቅላላ ላዳበርካቸው እውቀቶችና ስኬቶች መንገድ መጀመሪያ የጀመርክበት ሁኔታ ታስታውሰዋለህ ወይ? ሌላው ሁክ ነው። መጀመሪያ አካባቢ ሰዎች 5፣ 15፣ 30 ሰከንድ ላይ ሜታዳታ የሚባሉት ዋናዎቹ ተምኔል፣ ታይትል እና ዲስክሪፕሽን ናቸው። ተምኔል ደግሞ ትልቁን ቦታ ይዛል። በአሁኑ ሰዓት ወደ 5 ቻናሎች አሉ። ዩቲዩብ ያው የቪዲዮ ደላላ ማለት ነው። የሰዎችን ትኩረት በመያዝ አፕ ሞኔታይዝ በግማሽ አሁን በቅርብ ጊዜ ዩቲዩብ የፈቀደው ነው 500 ሰብስክራይበር እና 3000 ሰዓት ሲያገኝ የድንግል ማርያም ልጅ መድኃኔዓለም መስራዬ ሁሉ ከፊት እየቀደመ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? በአይነቱ ልዩ የሆነ እንግዳ ይዘንላችሁ መጥተናል። የፕሮግራማችን እንግዳ ረጅም ዓመት የዩቲዩብ ባለሙያና እንዲሁም ስኬታማ የሚባሉ ዩቲዩቦችን ፈጥሮ ራሱ መምራት ላይ የሚገኝ ነው። ልዩ የሆነ መሰናዶ ይዘንላችሁ መጥተናል። ዛሬ በዋናነትም ስለ ዩቲዩብ እና የዩቲዩብ አልጎሪዝም ምን እንደሆኑ በዝርዝር እንመለከታለን። ምናልባት እናንተ ሀሳብ ኑሯችሁ ወይም ኮንቴንት ኑሯችሁ በዚህ በዲጂታል ዓለም ውስጥ ለመስራት ላሰባችሁ ዛሬ የዩቲዩብ ዋና ሚስጥሮችና ዋና ሀሳቦችን እናነሳለን። እንግዳችን አክብረን ስለመጣህ በጣም ነው የምናመሰግነው። እስኪ ራስን ለተመልካቾች አስተዋውቅልኝ። እሺ፣ አመሰግናለሁ። ስሜ ደሳለኝ ካሳ ይባላል። እሺ ደሳለኝ፣ ስለመጣህ በድጋሚ በጣም ነው የምናመሰግነው። ከወድ ጊዜ ላይ ሰውተህ እዚህ ድረስ ስለመጣህ። እንግዲህ እንደሚታወቀው አንተ በዚህ ዘመን ወይም በዚህ በዲጂታል ዓለም ውስጥ በዋናነት ዩቲዩብ በሚባለው ፕላትፎርም ላይ ስኬታማ የሚባሉ ዘመናቶችን ወይም ጊዜዎችን አሳልፈሃል። ስለ ዩቲዩብ ታሪካዊ አመጣጥ እናውራና ዩቲዩብ ምንድን ነው ብንል ምን ትለናል? መልካም። እንግዲህ ዩቲዩብ ማለት ማህበራዊ ሚዲያ ነው። ማህበራዊ መገናኛ እጅግ በጣም ትልቅ የሆነ ከጉግል ቀጥሎ በጣም ፖፑላር የሆነ ዌብሳይት ነው ዓለማችን ላይ ማለት ነው። ስለዚህ ብዙ መረጃዎችን የምናገኝበት፣ ብዙ ቪዲዮዎችን፣ የተለያዩ የምንፈልጋቸውን አይነት መረጃዎች በዚህ ፕላትፎርም ላይ እናገኛለን ማለት ነው። ስለዚህ ማህበራዊ ሚዲያ ነው፣ አጠቃላይ ማህበረሰቡን የሚገለገልበት ፕላትፎርም ነው ማለት ነው። በአንተ ጠቅላላ ላዳበርካቸው እውቀቶችና ስኬቶች መንገድ መጀመሪያ የጀመርክበት ሁኔታ ታስታውሰዋለህ ወይ? ዩቲዩብ እንዴት ጀመርክ የሚለው ማንነት እግረ መንገዱ ይገልጻል ብዬ ስለማስብ። ጥሩ፣ ካመጣጡ ልጀምርና ወደ እኔ እመጣለሁ። ዩቲዩብ እንግዲህ የተጀመረው በ2005 ዓመተ ምህረት 3 የፔይፓል ሰራተኞች ናቸው እንግዲህ ይህንን ዩቲዩብ የጀመሩት ማለት ነው። የተወሰነ በሰከንዳት የሚቆጠሩ ቪዲዮዎችን ለመልቀቅ ሞከሩ። ፎቶቸውን ለማህበራዊ ሚዲያ ለማጋራት ሲሞክሩ የመታየት እድሉ የኦዲየንስ ኢንጌጅመንት ከፍ ማለት ሲጀምር ማህበራዊ ሚዲያውን እያሳደጉት መጡ ማለት ነው። በ2006 ዓመተ ምህረት ኖቬምበር ላይ ጉግል በ1.5 ቢሊዮን የአሜሪካን ዶላር ገዝቷቸዋል ማለት ነው። ከነዚህ የ3 የፔይፓል ሰራተኞች ማለት ነው። እስካሁን እንግዲህ ዩቲዩብ በጉግል ካምፓኒ ስር ነው የሚገኘው። ስለዚህ ዓለማችን ላይ በጣም የተጎበኘ የመስመር ላይ ድረገጽ ነው ማለት ነው ዩቲዩብ። እኔ ዩቲዩብን የጀመርኩበት አጋጣሚ ምንድን ነው? አንድ ሰው በ3 መንገድ ነፃ መሆን አለበት። በፋይናንስ፣ በታይም እና በሎኬሽን ማለት ነው። ስለዚህ እሱን በእነዚህ በ3 መንገዶች ነፃ ካልሆነ ያው ነፃ ነው ወይም ስኬታማ ነው ማለት አይቻልም። ስለዚህ ስኬታማ ለሆንበት የምችለው መንገድ አንዱ ዩቲዩብ ነው ብዬ ስላሰብኩ ለረጅም ጊዜ ጥናት አደረኩኝ። እየወደኩ የተነሳው ዩቲዩብ ቻናሎችን ከፍቼም ዘግቻለሁ መንገዱ ስላልተረዳሁት። በመጨረሻ ግን ችግሬ ምንድን ነው ብዬ ስመረምር ስለ ዩቲዩብ አልጎሪዝም ሳልረዳና ሳላጠና ወደ ዩቲዩብ ገብቼ መድከሜ ነበር ማለት ነው። ግን ከዛ ድካም ውስጥ በጣም ብዙ ነገሮችን ተምሬበት ተገንዝቤያለሁ ማለት ነው። ስለዚህ የጀመርኩበት አጋጣሚ በተለያዩ ሶሻል ሚዲያዎች ሲዘዋወሩ ዩቲዩብ እንዲህ ይከፍላል፣ እንዲህ ያሳድጋል፣ ማህበረሰቡን ያስተምራል ሲባል እኔም ወደዚህ ፕላትፎርም ተቀላቀየ። ለምን ራሴን አልቀይርም? ሌሎች ማህበረሰቦችን የሚጠቅም ሙያዎችን ለምን አላጋራም አላካፍልም ከሚል አንጻር ጀምሬው እዚህ ደርሻለሁ ማለት ነው። በጣም ጥሩ። አሁን ስለ ዩቲዩብ አጠቃላይ በህይወት ውስጥ ያሳለፍካቸው መንገዶች ራሱ ዩቲዩብን እንድትማረው እውቀቶች እንድታካብት ረድተዋል። ነገር ግን ዩቲዩብ በራሱ ደግሞ ስትሰራው ማወቅ ያለብህ መሰረታዊ እውቀቶች ይኖር። ለምሳሌ ቪዲዮ መቅረጽ ሊሆን ይችላል፣ ኤዲት ማድረግ ሊሆን ይችላል፣ መሰል የግራፊክስ ስራዎችን ያለህን የትምህርት ሁኔታ እስኪያጫውተኝ።
እሺ የትምህርት ሁኔታዬ ዩቲዩብንም በራሴ መንገድ ከጀመርኩት የተለያዩ ቱቶሪያሎችን በማየት የሚወራውንም በየሶሻል ሚዲያ በመስማት ነገር ግን ያ ብቻ በቂ አልነበረም። ረጅም ርቀት እንድጓዝ ስላልረዳኝ ትምህርት ቤት ገብቼ መማር ነበረብኝ። የግራፊክስን፣ የቪዲዮ ኤዲቲንግን፣ የቀረጻን ማለት ነው። ስለዚህ አዲስ ዓለም ፊልም አካዳሚ ደሴ በጣም ጠንካራ የሆኑ መምህራኖች አሉ። እሱ ገብቼ የግራፊክስ እና የቪዲዮ የፊልም አክቲንግ ሌሎችንም ተያያዥ ሙያዎችን ተምሬ ከዛም በኋላ እንግዲህ የዩቲዩብን ሚስጥር ተረድቼ እንዴት ማሳደግ እንዳለብኝ ሌሎች አጋዥ ሶፍትዌሮችን እንዴት መጠቀም እንዳለብኝ በመረዳት እዚህ ትምህርት ቤት ተምሬ እየሰራሁ እገኛለሁ። ወደ ዋና ሀሳባችን እየመጣን አሁን ዩቲዩብ ከሌሎቹ የፕላትፎርሞች ምን ይለየዋል? ምንድነው በዋናነት አሁን ዩቲዩብ ከፌስቡክ፣ ከኢንስታግራም፣ ከቲክቶክ ልዩ የሚያደርግባቸው ዋና ዋና ምክንያቶች ምንድን ናቸው? እሺ ዩቲዩብ ከሌሎች ፕላትፎርሞች የሚለይበት በጣም ብዙ መንገዶች አሉ። ከብዙዎቹ ግን በጥቂቶቹ አንደኛ ዓለም ላይ ከጉግል ቀጥሎ በጣም ፖፑላር የሆነ ዌብሳይት እሱ ነው። ሁለተኛ ጥርት ያለ የአጠቃቀምን ስርዓት ያለው ነው። ሶስተኛ በጣም ብዙ መረጃዎችን በቀላሉ ዩቲዩብ ላይ ማግኘት እንችላለን። አራተኛ ስኬታማ ከሆኑ በዩቲዩብ ሰው ሰርቶ ቀጥታ በባንክ የሚከፍል ፕላትፎርም ነው ማለት ነው። የምንሰራው ዶላር፣ ዩሮ፣ ፓውንድ ሊሆን ይችላል። ነገር ግን በባንክ ወደ ያለንበት ሀገር ቀጥታ በባንክ በሰራ ነው እና በደከምንበት ልክ የሚከፍል ፕላትፎርም ነው ማለት ነው። በሌላ መልኩ ደግሞ በጣም ታማኝ ነው። መረጃዎቻችን፣ የዩቲዩብ ፓስወርዳችን፣ የጉግል ኢሜይላችን፣ ሌሎችን ተያያዥ መረጃዎችን ሲኪውርድ አድርጎ በታማኝነት የሚያስቀምጥ ፕላትፎርም ነው ማለት ነው። በጣም ጥሩ። በዩቲዩብ ላይ ስናነሳ አሁን በዋናነት የሚጠቀስ ቃል አለ፣ አልጎሪዝም ይባላል። አይ ቲንክ ቃሉም የእንግሊዝኛ መሰለኝ እና በአንተ አረዳድ አልጎሪዝም ምንድን ነው? እስኪ ተንተን አድርገህ አልጎሪዝም ምንድን ነው የሚለውን አስረዳል። መልካም። አልጎሪዝም ማለት መመሪያ ማለት ነው ባጭሩ ማለት ነው። ስለዚህ የኮምፒውተር አልጎሪዝም ካልን የኮምፒውተር መመሪያዎች ማለት ነው። የዩቲዩብ አልጎሪዝም ካልን ደግሞ የዩቲዩብ መመሪያዎች፣ ህገ ደንቦች፣ ስቴፕ ባይ ስቴፕ የሆኑ ኢንስትራክሽኖች ማለት ነው። ስለዚህ ባጭሩ አልጎሪዝም ማለት መመሪያ ነው ማለት ነው። ስለዚህ የዩቲዩብ አልጎሪዝም የዩቲዩብ መመሪያዎች ካከፋፈት ሞኔታይዝ ሆነን ገንዘብ እስከማግኘት የዩቲዩብ ፓርትነር ፕሮግራም አባል እስከመሆን ድረስ ከዛም ባሻገር ደግሞ ዩቲዩባችን አሳድገን እስከ መጨረሻው በጣም ትልቅ የሆነ የዩቲዩብ ካምፓኒ አዘጋጅተን ማህበረሰቡን እስከማገልገል ድረስ የሚደርሰውን ያጠቃልላል ማለት ነው። በዚህ መካከል ያሉ ሂደቶች አልጎሪዝም ይባላሉ። ዩቲዩብ የሚሰራባቸው የሚመራባቸው መመሪያዎች ማለት ነው። ስለዚህ በአጠቃላይ አልጎሪዝም ማለት ከመጀመሪያዋ ጀምሮ ሰክሰስፉል እስካለው ድረስ አጠቃላይ ያለው የህጎቹ መስመሩ ነው ማለት ነው። የዩቲዩብ አልጎሪዝም ስንል እሱ ነው። አልጎሪዝም ማለት ግን በአጠቃላይ ለሌላም የሚሰራ ነገር ነው። ለምሳሌ ቡና አፈላን የምንመለከት መጀመሪያ ቡና ይገዛል፣ ከዛ ይቆላል፣ ይጠጣል፣ ይፈላል። እሱ ራሱ የቡና አፈላል አልጎሪዝም ስቴፕ ባይ ስቴፕ የሆነ ማለት ፕሮሰሱ ነው ማለት ነው። ፕሮሰሱ የዩቲዩብ አልጎሪዝም ካል ደግሞ ዩቲዩብ የሚሰራበት መመሪያ ማለት ነው። ወደሚቀጥለው ሀሳባችን ስናነሳ ለምሳሌ አንድ ሰው ዩቲዩብ መጀመር ይፈልግ ምን ሊያስፈልገው ይችላል? እሺ አንድ ጀማሪ ዩቲዩበር በዋናነት ጠቅልል አድርገን ለማየት ያህል ሶስት ዋና ዋና መሰረታዊ ነገሮችን መረዳትና ሊኖረው ይገባል ማለት ነው። የመጀመሪያው ቱልሴት ስንል እንግዲህ እጁ ላይ ያሉት የቀረጻ ወይም ዩቲዩብን ለማስኬድ የሚያገለግሉ ማቴሪያሎቹ ማለት ነው። ለምሳሌ ካሜራ፣ የስልክ ካሜራ ሊሆን ይችላል ባለው ማለት ነው። የግድ ትልቅ ነገር መሆን ያለበት ለጀማሪ ዩቲዩበር ቀስ በቀስ በሂደት ሊያድግ የሚችል ስለሆነ ማለት ነው። የካሜራ ማስቀመጫ ስታንድ ሊሆን ይችላል። ቱልሴት ይመደባሉ ማለት ነው። ቱልሴት ይባላሉ። ስለዚህ እነዚህ ባለው አቅም መጀመር ይችላል አንድ ጀማሪ ዩቲዩበር ማለት ነው። ሁለተኛው ማይንድ ሴት ነው። ማይንዱ እንዴት መጠቀም እንዳለበት መረዳት መቻል አለበት። ለምሳሌ ዩቲዩብ የሚሰራበት አልጎሪዝም አለ። እሱን መረዳት የሚችልበት ማይንድ ሊኖረው ይገባል። በየጊዜው ራሱን በዩቲዩብ ለማሳደግ ቻናሉን በሚገባ ለማሳደግ ማህበረሰቡን በቅንነትና በመልካምነት ለማገልገል ማይንዱን መጠቀም አለበት ማለት ራሱን በደንብ ማሳደግ መቻል አለበት። ተመሳሳይና ከሱ ኒሽ ጋር ተመሳሳይ የሆኑ ዩቲዩበሮችን በደንብ አድርጎ የሚሰሩትን ስራ ማጥናት ከነሱ አሻሽሎ ለመስራት የሚጠቀመው ማይንዱን ነው ማለት ነው። ሶስተኛው ስኪል ሴት ማለት ነው። አሁን ያለውን እውቀት ጀማሪ ዩቲዩበር ሲጀምር ያለውን እውቀት በመጠቀም ቀጥታ ወደ ስራው ገብቶ ራሱን ቀስ በቀስ የሚያሳድግበት
መንገድ ነው ማለት ነው። ስለዚህ እነዚህን 3 ነገሮች ቱል ሴት፣ ማይንድ ሴት እና ስኪል ሴትን በመያዝ አንድ ጀማሪ ዩቲዩበር መጀመር ይችላል ማለት ነው። ስለዚህ አንድ ጀማሪ ዩቲዩብ እነዚህን ሀሳቦች ካረገ በዩቲዩብ ደረጃ ስኬታማ የሚባለው መስመር ሊያገኝ ይችላል ማለት ነው። አዎ እንደሱ ጥንካሬ ማለት ነው። እሺ ከዚህ በመቀጠል በዋናነት በዩቲዩብ ደረጃ እንደዚህ ሰው ስራ ሰራ እንበል፣ ከዛ አልጎሪዝሙን ደግሞ ተከትሎ ስራ እየሰራ እያለ ቫይራል የሚባለውን ነገር የሚቀጥል ሀሳብ ይመስለኛል። እና ምንድነው መጀመሪያ ቫይራልስ እንዲወጣለት ሲፈልግ ምን አይነት ስራዎችን መስራት ይጠበቅበታል አንድ ጀማሪ ዩቲዩበር? ቫይራል የሚለው ሚስጥር ከማብራራታችን በፊት ዩቲዩብ እንዴት ይሰራል የሚለውንም መረዳት አስፈላጊ ነው። ዩቲዩብ ያው የቪዲዮ ደላላ ማለት ነው። የሰዎችን ትኩረት በመያዝ ዩቲዩበሩ የሚለቃቸውን ቪዲዮዎች እንደሚፈልጉት ሴሌክት እና ፊልተር እያደረገ ለሁሉም ይልካል ማለት ነው። ለምሳሌ አንድ ስለ መንፈሳዊ ነገር የሚከታተል ሰው የኳስ አይልክለትም። ስለዚህ ሴሌክት ፊልተር እያደረገ ለሚመለከተው አካል ቪዲዮውን ይልካል ዩቲዩብ ማለት ነው። ከዛም በኋላ ያ ተመልካች ያን ቪዲዮ ያየው አካል ግብረ መልሱ ምንድን ነው፣ የተመልካቹ እርካታ ምንድን ነው የሚለውን መሰረት በማድረግ ቪዲዮውን ቫይራል ያወጣዋል ማለት ነው። ስለዚህ የቫይራል ሚስጥር ምንድን ነው? ቪዲዮ በብዙ ሰዎች ሲጎበኝ ማለት ነው። የተለቀቀው ቪዲዮ በብዙ ሰዎች ከተጎበኘ ከታየ ቫይራል የመሆን እድሉ ሰፊ ይሆናል ማለት ነው። ስለዚህ ከቫይራል ጋር ተያይዞ አንድ ዩቲዩበር ሊያደርጋቸው የሚገቡ ነገሮች ይኖራሉ። ለምሳሌ አንዱ ታምኔል ነው ይባላል። ስለዚህ ምንድነው እሱስ ቢሆን ታምኔል ማለት? እሺ ቫይራል ለመውጣት ቫይራል እንድንወጣ የሚያገለግሉ ሌሎችም ተጨማሪ ነገሮች አሉ። አንዱ ዲስከቨሪቢሊቲ ነው። ለሁሉም ተደራሽ የሆነ ቪዲዮ መስራት፣ ብዙ ሰዎች ሰርች ሊያደርጉት የሚችሉ በወቅቱ ትሬንድ የሆኑ ቪዲዮዎችን መስራት መቻል ነው። ሁለተኛው ታይትል ኢሞሽን ፕላስ ሰርችብል ኮንተንት መስራት ማለት ነው። ስሜት የሚይዝ እና በቀላሉ ሰርች ሊደረጉ የሚችሉ ቪዲዮዎችን መስራት መቻል አለበት። ሌላው ሁክ ነው። መጀመሪያ አካባቢ ሰዎች 5፣ 15፣ 30 ሰከንድ ላይ በቀላሉ ያን ቪዲዮ እስከ መጨረሻው እንዲመለከቱት የሚጋብዝ መንጠቆ ማለት ነው፣ ማጥመጃ ማለት ነው። የመጀመሪያው አካባቢ በጣም ቆንጆ ከሆነ ሰዎች ወደፊት እንዲመለከቱት ስለሚጋብዝ ማለት ነው። ሌላው ሪቴንሽን ነው፣ እስከ መጨረሻው ይዞ መዝለቅ ማለት ነው። የመጀመሪያው አካባቢ ተምኔሉም ታይትሉም ሁሉም ነገር ቆንጆ ሆኖ ቪዲዮ ውስጥ ሲገባ እንግሳንግስ ከሆነ አቋርጠው የሚወጣታቸው ነገር ሰፊ ነው። ስለዚህ ተመልካችን ይዞ መዝለቅም በጣም አስፈላጊ ነው ማለት ነው። ከነዚህ መካከል እንግዲህ ቫይራል እንዲወጣ ቪዲዮአችን ተምኔል በጣም ትልቁን ቦታ ይዛል ማለት ነው። ሰዎች ቪዲዮአችን ክሊክ እንዲያደርጉት ቪዲዮአችን ከተለቀቀ በኋላ የመጀመሪያው የፊት ገጽ ነው ተምኔል የሚባለው የፊት ገጽ ማለት ነው። የቪዲዮ ሜታ ዳታ ይባላል። ከቪዲዮ ሜታ ዳታዎች መካከል አንዱ እሱ ነው። ቪዲዮ ሜታ ዳታ የሚባሉት ዋና ዋናዎቹ ተምኔል፣ ታይትል እና ዲስክሪፕሽን ናቸው። ተምኔል ደግሞ ትልቁን ቦታ ይዛል። ብዙ ተመልካች ተምኔሉን ክሊክ ባደረጉት ቁጥር ሲቲአር ወይም ክሊክ ስሮ ሬት የሚባል አለ። እሱን ፐርሰንት ያስቀምጠዋል። በጣም ብዙ ሰዎች ክሊክ ካደረጉት ቪዲዮውን ተወዷል ብሎ ስለሚያስብ ቫይራል ያወጣዋል ማለት ነው። ስለዚህ የተምኔል አሰራር ሚስጥሩ የመጀመሪያው ግልጽ መሆን አለበት። ግልጽ መሆን አለበት። እንዲህ በቀጥታ ታይቶ ሰዎች ሊረዱት ሊያነቡት የሚገባ መሆን አለበት ማለት ነው። ሁለተኛው የሆነ ፐርሰናሊቲ ቢኖረው አሪፍ ነው። ፐርሰናሊቲ ማለት ለምሳሌ ስለ አንድ ሰው የሚያወራ ከሆነ ዩቲዩቡ ስለ አንድ ሰው ታሪክ የሚያወራ ከሆነ ከታሪኩ መካከል ታሪኩን ሊያንጸባርቅ የሚችል የሰውየው ፎቶ ቢኖር የበለጠ ክሊክ የመደረግ እድሉ ሰፊ ነው ማለት ነው። ግልጽ ነው። የምግብ ቪዲዮ ከሆነ ደግሞ ምግብ እየሰራች ያለች ሴት የሆነች ፐርሰን የምትኖር የበለጠ ክሊክ ይደረጋል ማለት ነው። ገላጭ ሊሆን የሚችል ምስል ማለት ነው። ሌላው ቦልድ ቴክስት ያስፈልጋል። በጣም የጎላ ጽሁፍ ማለት ነው። ማመልከቻ መጻፍ አያስፈልግም። አይታይም፣ አይነበብም። እንደዛ ከሆነ ያው እንደ ምሳሌ ባነር መውሰድ እንችላለን። ከተማ ላይ የምናያቸው ቀላሉ ቀለል ተደርገው የተሰሩ ባነሮች በቀላሉ ሰው አይን ውስጥ የመግባት እድላቸው በጣም ሰፊ ነው። ያው መቼም ትኩረትን ለመሳብ ነው አይደለ? ያው ማርኬቲንግ ነው። ስለዚህ ትኩረታቸውን በቀላሉ መሳብ፣ ተምኔልም ላይ በጣም የጎላ ቴክስት በቀላሉ ድርጊቱን ጠቅለል አድርጎ የሚገልጽ ጎላ ያለ ነገር ያስፈልጋል ማለት ነው። ሌላው ሲምፖል ነው። ሲምፖል እንጠቀማለን። ሲምፖል ስንል ለምሳሌ ቪዲዮአችን ስለ ንግድ ባንክ የሚያወራ ከሆነ አንድ የንግድ ባንክ ሎጎ ብናስቀምጥ በቀላሉ ተመልካች አይቶ
ይህ ቪዲዮ የሚያወራው ስለ ቢዝነስ፣ ስለ ንግድ ባንክ ሊሆን ይችላል ብሎ ይገምታል። የሚፈልገው አካል ወደ ውስጥ ገብቶ ቪዲዮውን መመልከት ይችላል ማለት ነው። ሌላው ሲምፕል ባክግራውንድ ነው። በጣም ቀለል ያለ ባክግራውንድ መስራት። ለምሳሌ አንድ የሆነ አካል ድርጊትን የሚገልጽ ተምኔል ካዘጋጀ በኋላ ከኋላው የተለያዩ ትኩረት የሚስቡ ነገሮች ካሉ የተመልካቹ ትኩረት ብዙ ቦታ ይበተናል ማለት ነው። ስለዚህ ከጀርባ ያሉ ነገሮች ቀለል ያሉ መሆን አለባቸው። ቢመረጥ ደግሞ ብለር፣ የበለጠ ደግሞ ብለር ነገር ቢሆን ይመረጣል። ኦፖዚት ከለር ቢሆን ይመረጣል። ለምሳሌ ሰውየው ቀይ ከሆነ ወደ ጥቁር ያደላ፣ ወደ ሰማያዊ ያደላ ነገር፣ እነዚህ ኦፖዚት ከለር የሚባሉት ነገሮች በማጥናት ሲምፕል የሆነ ባክግራውንድ ቢሰራ ተምኔሉ በጣም የተሻለ ነው ተብሎ ስለሚታሰብ ክሊክ ስለሚደረግ ብዙ ጊዜ ሲቲአር የሚባለውን የዩቲዩብ አልጎሪዝም ስለሚያሳድግልን ቪዲዮአችን ወይም ዩቲዩባችን ከፍ ማለት እድሉ በጣም ሰፊ ነው ማለት ነው። እነዚህ ነገሮች አንድ ሰው ካደረገ አሁን እንግዲህ ፕሮግረስ ላይ ይኖረዋል። ቢያንስ ዩቲዩቦቹ ከሚያስበው መንገድ ጋር እየሄደለት ነው ብለን እንላለን። በጎን ለጎን ደግሞ ዩቲዩብ ደግሞ የራሱ ህጎች ይኖሩታል። ወይም ብናደርጋቸው በጣም ማስጠንቀቂያ ሊሰጡ የሚችሉ ከኮፒራይት ተያይዞ ሊሆን ይችላል ምናምን ይኖሩታል። እና ምን አይነት ህጎችን መከተል አለበት አንድ ጀማሪ ዩቲዩበር ትላለህ? አንድ ጀማሪ ዩቲዩበር የዩቲዩብን አልጎሪዝም መረዳት አለበት። ከላይ እንዳልነው አልጎሪዝም ማለት መመሪያና ህጎች ናቸው ብለናል። ስለዚህ በዋናነት በጣም የሚያስቀጡ ብዙ ዩቲዩበሮች የሚቸገሩበት ህጎች አሉ። በተለይ የኮፒራይት ህጎች የሚባሉት ማለት ነው። ኮሚኒቲ ጋይድላይን ስትራይክ፣ ማህበረሰቡን ሊጎዱ የሚችሉ ህፃናት፣ በተለይ ህፃናት ሲንገላቱ ማየት፣ እንስሳት ሲንገላቱ ማየት፣ በጣም ዳንጀረስ የሆኑ ነገሮች በቪዲዮአችን ላይ ማንጸባረቅ፣ መገዳደል፣ ደም ምናምን ያለበት ነገር ዩቲዩብ አይወድም። በቀጥታ ቻናሉን ባን እስከ ማድረግ ድረስ ይደርሳል ማለት ነው። ስለዚህ ኮሚኒቲ ጋይድላይን ስትራይክ፣ ማህበረሰቡን ሊጎዱ የሚችሉ ነገሮችን መልቀቅ አያስፈልግም፣ ጀማሪ ዩቲዩበር ሲሆን በተለይ ማለት ነው። ሁለተኛው ኮፒራይት ስትራይክ ነው። ይህ የፌር ዩዝ ህግ ይባላል። ሌላ ዩቲዩበር ተጨንቆ ተጠቦ ብዙ ወጪና ድካም አሳልፎ ያዘጋጀውን ቪዲዮ በቀጥታ ወስደን የምንጭን ከሆነ ባለ ንብረቱ ቀጥታ ለዩቲዩብ ካመለከተ ኮፒራይት ስትራይክ ይልክብናል ማለት ነው ዩቲዩብ። በዛን ሰዓት እንግዲህ በኮፒራይት ስትራይክ ቻናላችን 3 ጊዜ በተከታታይ ከተቀጣ ቻናላችን ሙሉ ለሙሉ ይዘጋል ማለት ነው። ስለዚህ በጥንቃቄ የራሳችን ስራዎች ብቻ መስራት አለብን። ሌላው ሪዩዝድ ኮንተንት የሚባል አለ። ሪዩዝድ ኮንተንትም የሌሎች ሰዎች ቪዲዮዎች በተደጋጋሚ የምንወስድ ከሆነ ዩቲዩብ ካመነብን ስራችን በደንብ አይቶ ከገመገመን ሊቀጣን ይፈልጋል። ሲቀጣን ሪዩዝድ ኮንተንት ብሎ ይልካል ማለት ነው። የኛ ነው ብለን ካመንበት የ5 ደቂቃ ቪዲዮ አዘጋጅተን እንዴት ኤዲት እንደምናደርግ እንዴት እንደምንቀርጽ የሚገልጽ የኔ ነው ስንል አፒል እናደርጋለን። የሰው ቪዲዮ ወስጃለሁ ብለን ካመንበት ደግሞ የሚቀጣንን ወራቶች ጠብቀን ቪዲዮአችን አስተካክለን ሪአፕላይ እናደርጋለን ማለት ነው። ሌላው ሪፒቲቲቭ፣ እሱም በጣም መጥፎ አሰራር ነው። አንድ ቪዲዮ ጭነን ቫይራል ስለወጣለን በድጋሚ ምንጭ ነው መልሶ ሌላ ሰዓትና ሰብስክራይብ ያመጣልናል በሚል ድጋሚ የተወሰኑ ነገሮችን ቀያይረን የምንጭን ከሆነ ዩቲዩብ ምን ይለናል? ሪፒቲቲቭ ኮንተንት ይለናል ማለት ነው። ታይትሉንም ተምኔሉንም በተመሳሳይ አሻሽሎ ካልሆነ በስተቀር በድጋሚ መጫን አያስፈልግም ማለት ነው። የራስን ቪዲዮ ቢሆን ማለት ነው። የራስን ቪዲዮ ቢሆን በራስ ቻናል ላይ ደጋግመህ ወይም ትንሽ አፕዴት አድርገህ መጫን በራሱ ሪፒቲቲቭ ተብሎ ይገለጻል። ሪፒቲቲቭ ይሆናል ማለት ነው። ስለዚህ እነዚህ በዋናነት ጥንቃቄ ማድረግ ያስፈልጋል። ብዙ ናቸው ህጎቹ፣ ነገር ግን ከብዙ በጥቂቱ እነዚህ በጣም ብዙ ዩቲዩበሮች የሚቸገሩባቸው ስለሆኑ ያነሳናቸው ማለት ነው። ወደሚቀጥለው ሀሳብ ደግሞ እንሂድ። አሁን ምንድነው እነዚህን ጉዳዮች ካደረገ በኋላ እንደ ጀማሪ ዩቲዩበር ህጎቹን ከተከተለ በኋላ ወደ ሞኔታይዜሽን የሚባለው ፕሮሰስ ደግሞ ይመጣል ብዬ አስባለሁ። በመጀመሪያ ደረጃ ምንድነው ሞኔታይዜሽን? ከዛስ አንድ ዩቲዩበር ሞኔታይዜሽን ለማድረግ ወይም ሞኔታይዝ ለማድረግ ቻናሉን ምን ይጠበቃሉ የሚለውን ነገር እስኪ ያወራለን። መልካም። አንድ ጀማሪ ዩቲዩበር ሞኔታይዝ ለማድረግ በጣም ጥንቃቄ በተሞላበት መንገድ መጓዝ አለበት። ምክንያቱም አሁን በአሁኑ ሰዓት በጣም በርካታ ዩቲዩበሮች አሉ ዓለም ላይ ከ115 ሚሊዮን በላይ ዩቲዩበሮች አሉ ዓለም ላይ። ስኬታማ የሚባሉት እንግዲህ 2.5 አካባቢ ዩቲዩበሮች ናቸው። የዩቲዩብ ፓርትነር ፕሮግራም አባል ሆነው የጉግል ካምፓኒ የስራ አጋር ሆነው ከጉግል እየተከፈሉ ማስታወቂያ እያስለቀቁ ገንዘብ የሚያገኙት ማለት ነው። እንግዲህ ወደ
12.5 ሚሊዮን ዩቲዩበሮች ተከፋይ አይደሉም ማለት ነው። በትግል ላይ ወይም በሂደት ላይ ያሉ ናቸው ብዙዎቹ። ይህ ሲባል ለምንድን ነው በጣም በርካታ ዩቲዩበሮች ስኬታማ ያልሆኑበት? እነዚህን ሞኔታይዝ ለመሆን የምንደረደርባቸው ህጎች አለማሟላታቸው ነው ማለት ነው። ስለዚህ አንድ ጀማሪ ዩቲዩበር ሞኔታይዝ ይሆናል የሚባለው አንደኛ 1000 ሰብስክራይብ ሲሞላ እና 4000 የእይታ ሰዓት ሲያገኝ ነው ማለት ነው። ይሄ ፉል ሞኔታይዝ ይባላል። ሃፍ ሞኔታይዝ በግማሽ አሁን በቅርብ ጊዜ ዩቲዩብ የፈቀደው ነው። 500 ሰብስክራይበር እና 3000 ሰዓት ሲያገኝ ሃፍ ሞኔታይዝ መሆን ይችላል ማለት ነው። በሃፍ ሞኔታይዝ ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ የሚባሉ አሉ። ቪዲዮአችን ሰዎች ሲወዱት ወይም ላይቭ ላይ ስንገባ ወይም ቪዲዮአችን ፕሪሚየር ስናደርግ ሰዎች ሲወዱና ሲፈቅዱ በጊፍት መልክ የሚሰጡ ነገር ማለት ነው። አንተ አሁን በሰዓት ስንት ቻናሎች አሉ ስኬታማ የሆኑ? በአሁኑ ሰዓት ወደ 5 ቻናሎች አሉኝ። ስኬታማ የተባሉት ቻናሎች 3 ናቸው። የዩቲዩብ ፓርትነር ፕሮግራም አባል የሆኑት ሞኔታይዜሽን የጨረሱ ማለት ነው። 2ቱ በሂደት ላይ ናቸው ማለት ነው። ስለዚህ በ3ቱ የዩቲዩብ ቻናሎቼ ወደ ክፍያ ገብቻለሁ ማለት ነው። ወደ አንተ እንትን ልምጣ። ምናልባት የፕራይቬት ሊሆን ይችላል። እስካሁን ድረስ ረጅም ሰዓት በዩቲዩበር ሰርተሃል። ብዙ የውጣ ውረዶችን ማሳልፈሃል። ምናልባት አንተ ሞኔታይዝ ሆኖልህ ቻናሎችህ አገኘሁት የምትለው ትልቅ የሚባል ሀብት ሊሆን ይችላል፣ ገንዘብ ሊሆን ይችላል። በአጠቃላይ እስኪ እሱን ንገረን። ምናልባት ተመልካቾችን ያነቃቀሉ እየስላሰብኩ ፕራይቬት ሊሆን ይችላል። አሁን ስንት ብር አገኘሁ ብሎ ዳይሬክት ላይ ጠይቅ ይችላል። ግን አፈራሁት የምትለው ሀብት ወይም አንተን አገኘሁት ብለህ የምታውቀውን የምትለው ነገር እስኪ የምትነግረን። መልካም። እኔ አሁን የስኬት ጉዞ ላይ ነኝ ብዬ ነው የማስበው። በዋናነት ግን ዞሮ ህይወቴን ለማሸነፍ የሚያስችል ገንዘብ እያገኘሁ ነው ማለት ነው። ስለዚህ ኑሮዬን አሸንፌ ለጊዜው እየኖርኩ ነው። ወደፊት ደግሞ የበለጠ ስኬታማ ለመሆን በስፋት እየሰራሁ እገኛለሁ ማለት ነው። ስለዚህ ዩቲዩብ በደንብ ይከፍላል፣ በደንብ ያጠነክራል፣ ህይወትን ሙሉ ለሙሉ ይቀይራል። ስለዚህ መስራት የሚፈልጉ ሰዎች በዚሁ አጋጣሚ ወደ ዩቲዩብ ገብተው ቢሰሩ ስኬታማ እንደሚሆኑ በምስክርነት እናገራለሁ ማለት ነው። እሺ፣ ከዚህ ጋር ተያይዞ አሁን ሰዎች ኮንቴንት አላቸው፣ ለምሳሌ ሀሳብ አላቸው፣ ዩቲዩብን እንዴት መስራት እንደሚችሉ ከዚህ ቀደም አሁን እስካሁን ያወራናቸው ሀሳቦች ግልጽነት በተሞላበት መንገድ ሀሳብ ያገኛሉ። በዋናነት ግን ምን ኒቾችን ወይ ምን ኮንቴንቶችን ቢሰሩ ዩቲዩብ ጥሩ ተቀባይነት ሊያገኙ ይችላል? የዩቲዩብ ጥሩ በጣም ከፍተኛ ተከፋይ የሚባሉ ኒሾች አሉ። በዛ ሙያ ዘርፍ ውስጥ ያለ ሰው እነዛ ኒሾች ቢሰራቸው በቀላሉ በአጭር ጊዜ ውስጥ ብዙ ገንዘብን ጀነሬት ማድረግ ይችላል፣ ማግኘት ይችላል፣ የፈለገውን ያህል ማለት ነው። ምክንያቱም በስራው ልክ ማለት ነው። ጠንክሮ በሰራው ልክ በጣም ብዙ ገንዘብ ያገኛል። በአጭር ጊዜ ውስጥ ራሱን መለወጥ ይችላል። ከኢንሹራንስ ጋር የተያያዙ ቪዲዮዎች በጣም ብዙ ገንዘብ የመክፈል አቅም አላቸው። ከዲጂታል ማርኬቲንግ እንደዚህ ከፋይናንስ ጋር የተያያዙ ቪዲዮዎች፣ ከጤናና ከፊትነስ ጋር የተያያዙ ቪዲዮዎች በብዛት የዚህ ሙያ ያላቸው ሰዎች ቢሰሯቸው በጣም ብዙ ገንዘብ ማግኘት ይችላሉ ማለት ነው። ነገር ግን ይህ ሙያ የሌላቸው ሰዎች ደግሞ ቪዲዮአቸውን በተለይ ውጭ ሀገር እንዲታይ ማድረግ ከቻሉ ብዙ ገንዘብ ማግኘት ይችላሉ ማለት ነው። እነዚህንም ኒሾች ይዞ አንድ ዩቲዩበር ተመልካቹ በብዛት ኢትዮጵያ ውስጥ የሚሆን ከሆነ የሚከፈለውን ገንዘብ አናሳ ነው የሚሆነው። ምክንያቱም ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል አይደለችም። ዩቲዩብም ሲከፈት የዩቲዩብ ፓርትነር ፕሮግራም አባል በሆኑት በውጭ ሀገሮች ስለሚከፈት ማለት ነው። እሺ፣ አሁን ከአንተ ተሞክሮ አሁን ብነሳና አንድ ዩቲዩበር ዴይሊ የቀን ውስጥ እንቅስቃሴው ምን ይመስላል? እስኪ አጠር አድርገህ፣ ምክንያቱም በጣም ውጣ ውረድ ይኖራል ብዬ ስለማስብ ነው። እና የአንድ የዩቲዩበር የቀን ውስጥ እንቅስቃሴው ምን ይመስላል? እስኪ እሱ ናቸው። እሺ፣ አንድ ዩቲዩበር በአጭር ጊዜ ውጤታማ እንዲሆን ቶሎ ማደግ እንዲችል የዕለት ተዕለት እንቅስቃሴው በጣም ወሳኝ ነው። ስለዚህ የሰው ልጅ ኃይሉና አቅሙ ያለው ትኩረቱ ላይ ስለሆነ ትኩረቱን በአግባቡ መጠቀም መቻል አለበት ማለት ነው። ስለዚህ ከግራፊክስ ጋር የተያያዙ ቪዲዮዎችን፣ ቱቶሪያሎችን መመልከት፣ የቪዲዮ ኤዲቲንግ፣ ስለ ዩቲዩብ አልጎሪዝም፣ ስኬታማ ዩቲዩበሮች እንዴት እንደተሳካላቸው ቪዲዮዎችን በማየት እነሱን በመጠየቅ አጠቃላይ ሙሉ ኃይሉን ማድረግ አለበት። ዩቲዩብን በማሳደግ መጠመድ መቻል አለበት ማለት ነው። ራሱን በማሳደግ መጠመድ መቻል አለበት ማለት ነው። ትኩረቱን፣ ጊዜውን በአግባቡ መጠቀም መቻል አለበት ማለት ነው። መባዘን መባከን አይችልም። ካልሆነ ግን ለውጥ አይመጣም። የግል ተሞክሮ እስኪ ያጫውተን። አሁን
አንድ ታዳጊ ወይም ወጣት ዩቲዩብ መስራት ፈልጓል። ኮንቴንት አለው፣ ሀሳብ አለው። ዩቲዩብ እንዴት መስራት እንደሚችል አሁን ከሚያገኘው ተሞክሮ አንጻር ነውና እስኪ ተሞክሮ እዚች ጋር አንድ ወጣት ዩቲዩብ መስራት ቢፈልግ ሀሳቡ ቢኖረው ምን ማድረግ እንዳለበት ከግል ተሞክሮ አንጻር አጠራቂ ግለጽልን። መልካም። ከኔ ተሞክሮ አንጻር ቀጥታ ዩቲዩብ ይከፍላል ስለተባለ ገስግሶ መግባት የለበትም። ጥናት ማድረግ መቻል አለበት። እኔ ዩቲዩብ ሲጀምር ያደረኩት ገስግሼ ወደ ዩቲዩብ መግባት ነበረ። ስለዚህ ገስግሶ ወደ ዩቲዩብ መግባት መንገዱን ሳያውቁት መባዘን ስለሚሆን መጀመሪያ አንድ ዩቲዩበር የሚሰራውን ኒሽ መምረጥ መቻል አለበት። ምንድነው ክህሎቴ፣ ምንድነው አቅሜ የሚለውን ማወቅ መቻል አለበት። ሁለተኛ ስለ ዩቲዩብ በደንብ ጥናት ማድረግ አለበት፣ መማር አለበት። የቪዲዮ ኤዲቲንግ፣ የዩቲዩብ አልጎሪዝም እንዴት ይሰራል፣ ስኬታማ ዩቲዩበሮች እንዴት አደጉ የሚለውንም ጥናት ማድረግ መቻል አለበት ማለት ነው። ከዛም በኋላ በሂደት እነዚህ ነገሮች እየተረዳ ሲመጣ ቀጥታ ወደ ዋናው ወደ ስራው መግባት ይችላል። እንደዛ ከሆነ መንገዱ ግልጽ ስለሆነ በአጭር ጊዜ ውስጥ ስኬታማ መሆን ይችላል። በዋናነት ግን ጽናት ያስፈልጋል ማለት ነው። ዩቲዩብ ጉዞ የዝሆን ጉዞ ነው ይባላል። እንዲህ ዛሬ ተከፍቶ የዛሬው ተከፋይ መሆን ይችላል ማለት በአጭር ጊዜ ውስጥ ያንን ላይገኝ ይችላል። ጽናት አብዛኛዎቹ ሰዎች ይሄን ያስባሉ። በተለይ ጀማሪ ሲኮን ዩቲዩብ ከፍቻለሁ ለምን አልተሳካልኝም ይላሉ። ስለዚህ የዩቲዩብ አይደለም ጥፋት፣ ዩቲዩብ ህጉን አስቀምጧል። የምንረዳባቸው የምናውቅባቸውን ፕላትፎርሞች አሉት። በየጊዜው አፕዴቱን ያሳውቃል። ስኬታማ የሆኑ ዩቲዩበሮች በየመካከላችን አሉ፣ መጠየቅ እንችላለን። እሱ ከተረዳም በኋላ ወደ ስራ መግባት አልሳካልን ሲል ዩቲዩብን ሳይሆን ማማረር ያለብን እኛ ላይ አልሰራንም፣ ራሳችን ላይ አልሰራንም፣ ምንድነው የሚጎለን፣ ምንድነው ማሻሻል ያለብን የሚለውን ራሳችን መገምገም መቻል አለብን ማለት ነው። አሁን እንደነገርከን ደግሞ 5 አካባቢ ቻናሎች አሉ፣ ሁሉ መስራት ይፈልጋሉ። ስለዚህ ያንተ አሁን የማህበራዊ ሚዲያ አጠቃቀም እንዴት ነው? ብዙዎቻችን የማህበራዊ ሚዲያን ተመልካች ነን እንጂ ከሱ ላይ የሚገኘውን ነገር እያገኘን አይደለም። ምክንያቱም ድካም ስላለው ሀሰን ስላለ ያ ማለት ሌላው ድካም ስለሆነ ከአንተ ተሞክሮ አንጻር ማህበራዊ ሚዲያ አጠቃቀም እንዴት ነው? እንዴት ነው ማኔጅ ያደረከው ጊዜ? ጥሩ። ማህበራዊ ሚዲያ በጣም ትልቅ ተጽዕኖ ፈጣሪ ነው። ካወቅንበት ከተረዳንም ደግሞ ህይወታችን ሙሉ ለሙሉ ሊቀይር የሚችል ነው። የምናውቀውን ደግሞ ለማህበረሰቡ የምናገለግልበት በጣም ትልቅ ዌብሳይት ነው ማለት ነው። ሶሻል ሚዲያ ብዙ ናቸው። በዋናነት ስለ ዩቲዩብ አወራን እንጂ ቲክቶክም፣ ፌስቡክም ሌሎችም አሉ። በዋናነት ግን በጣም ፖፑላር ስለሆነው ዌብሳይት ነው እያወራን ያለ ነው። ስለዚህ ማህበራዊ ሚዲያችን አዋዋላችን፣ ህይወታችን፣ ሁሉን ነገር ይወስንልናል። በአሁኑ ሰዓት በማህበራዊ ሚዲያ ዘርፍ 2 አይነት ሰዎች አሉ፣ ፕሮዲውሰር እና ኮንሱመር፣ አምራችና ባዶ ተጠቃሚ የሚባለው ማለት ነው። ስለዚህ እኛ ፕሮዲውሰር ነን ወይስ ኮንሱመር ነን የሚለውን ራሳችን መገምገም ያስፈልጋል። ፕሮዲውሰር ቪዲዮ እየሰራ ማህበረሰቡን የሚያስተምር ራሱን የሚቀይር ህይወትን የሚቀይር የሚሰራ ማለት ነው። ኮንሱመር ስንል ደግሞ ባዶ ተመልካች የተለቀቀውን ቪዲዮ መጥፎውንም ጥሩውንም ስክሮል እያደረግ ወደፊት መጓዝ ኃይላችን ማባከም ማለት ነው። ስለዚህ ከየትኞቹ ነን እሱን ራሱ መገምገም ያስፈልጋል። ማህበራዊ ሚዲያ እሳት ነው። ከተጠቀምንበት በአግባቡ ምግብ አብስሎ ይሰጠናል። በጣም ብዙ ነገሮች በእሳት አማካኝነት ይሰራሉ፣ ይከናወናሉ። በአግባቡ ካልተጠቀምንበት ደግሞ እሳት ያቃጥላል፣ ያጠፋል። ስለዚህ ብዙ ነገሮች በማህበራዊ ሚዲያዎች ይከናወናሉ። በጣም ብዙ ሰዎች ይማሩበታል፣ ብዙ ሰዎች ገንዘብ ይሰሩበታል፣ ህይወታቸውን ይቀይሩበታል። ብዙ ሰዎች ደግሞ በተቃራኒው ይጠፉበታል። ብዙ የሐሰት ፕሮፓጋንዳዎች ይሰራጩበታል። ስለዚህ እሱን በደንብ መለየት መቻል አለብን። ማህበራዊ ሚዲያ ሲሰራ ዓላማው ምንድነው? ትኩረትን ለመሳብ የተዘጋጀ ፕላትፎርም ነው። ሲዘጋጅ ዓላማው የሰዎችን ትኩረት ለመያዝ ታቅዶ ነው ማለት ነው። ስለዚህ አሁን ወደ ሶሻል ሚዲያ ገብተን ወደ ቲክቶክ እና ዩቲዩብ ስክሮል እያደረግን ነው ማለት ትኩረታችን ወዴት ነው ማለት ነው? ወደዛ እየፈሰሰ ነው ማለት ነው። ኃይላችንም በዛው ልክ። ስለዚህ ሶሻል ሚዲያ የሚጠቀም ሰው አንደኛ የሚፈልገውን ቪዲዮ ብቻ ሰርች አድርጎ ይጠቀምናል ነው። ምክንያቱም እኛ ያገኘነውን ቪዲዮ የምንመለከት ከሆነ አልጎሪዝሙ ምን ብሎ ነው የሚረዳው? ያ ሰው ይህን ቪዲዮ ይወደዋል ብሎ ስለሚረዳ በተደጋጋሚ በዛ ተመሳሳይነት ያላቸው ቪዲዮዎች ነው የሚለቅልን ማለት ነው። ስለዚህ አጠቃቀማችን አልጎሪዝሙ ራሱ ወደኛ የሚለቃቸው ቪዲዮ ይወስንልናል ማለት ነው። ይህም በጥንቃቄ መጠቀም መቻል አለበት።
ያ ማለት ማይንድን ራሱን መጠበቅ መቻል አለበት ማለት ነው። እለት እለት የምንሰራቸው ተግባራቶች ህይወታችን ስለሚወስኑት ማለት ነው። ኮንሺየስ እና ሰብኮንሺየስ ማይንድ የሚባሉ ማይንዶች አሉ። በሁለት ከፍለን ብናያቸው ኮንሺየስ ማይንድ ስንል አክቲቭ ቲንኪንግ ነው፣ አሁን የሚያስብ ማለት ነው፣ አሁን የሚወስን። ስለዚህ እያንዳንዱ ተግባራችን በጣም በጥንቃቄ መሰራት አለበት። ኮንሺየስ ማይንድ የሚሰራው ስራ በተደጋጋሚ የሚተገበር ከሆነ ወደ ሰብኮንሺየስ ማይንድ ዳውንሎድ ይሆናል፣ ፕሮግራም ይሆናል ማለት ነው። ስለዚህ ልማዳችን ሚሞሪያችን ሰብኮንሺየስ ማይንድ ላይ ነው ያለው ማለት ነው። ያ ደግሞ ሀቢት ሆነብን ማለት ነው፣ ልማድ ሩቲን ሆነ ማለት ነው። ስለዚህ የምንሰራቸው ስራዎች እያንዳንዱ የዕለት ተዕለት ጉዟችን፣ ማህበራዊ ሚዲያ አጠቃቀማችን በጣም በጥንቃቄ መሰራት መቻል አለበት ማለት ነው። ምክንያቱም ዶፓሚን ሆርሞን የሚባል አለ፣ ኒውሮ ትራንስሚተር ሆርሞን በአእምሯችን ውስጥ። ስለዚህ አሁን ቲክቶክ ስክሮል ስናደርግ ለጊዜው ደስ ይለናል፣ እንቀጥላለን፣ ደስ ይለናል። ያ ደስታ መመንጨት ያለበት ዘላቂ በሆነ ነገር ነው እንጂ እለቱን ለሚጠቅመውም ለማይጠቅመውም የደስታ ስሜት ሊሰማን አይገባም። ካልሆነ ዘላቂ የሆነውን ደስታችን ያጠፋዋል። መሰልቸት፣ መማረር አይነት ነገር፣ ረጅም ቁም ነገሮችን አለመስራት፣ ያ እንግዲህ ማህበራዊ ሚዲያ ላይ ያለ ነው። ይህንን ጥናት አድርገው ነው እንግዲህ አእምሯችን ትሪክ አድርገው የገቡት ማለት ነው። ስለዚህ እያንዳንዱ ነገር በጥንቃቄ መጓዝ መቻል አለብን ማህበራዊ ሚዲያ አጠቃቀማችን ላይ ማለት ነው። ካልሆነ ግን ሙሉ ለሙሉ እየጠፋን ነው ማለት ይቻላል። በአግባቡ ከተጠቀምንበት ግን ማህበረሰቡን እናገለግላለን፣ ህይወታችንን እንቀይራለን፣ ብዙ ነገር ማትረፍ እንችላለን። በጣም ጥሩ። እንዳልከው አሁን የቴክኖሎጂ ጉዳይ ስንመለከት አሁን ከዩቲዩብ ወደ ቲክቶክ የተቀየረበት እንትን ብዙዎቻችን ትዕግስትን ራሱ በጣም ያጣንበት ምክንያት ነገሩ ላይ ትኩረት እንዳይኖረን ረጅም ሰዓት በአንድ ነገር ላይ በደንብ ንቁ ሆነ እንዳንከታተል የራሱ እንትን አለ። አሁን ወደ ሌላ ርዕስ ላነሳብህ ነው። አሁን ዘመኑ በጣም እንትን እያለ ነው፣ ቴክኖሎጂ በጣም የተስፋፋ ነው እና ኤአይ የሚባል ነገር ደግሞ መጥቶብናል። ዩቲዩብ እና ኤአይ እንዴት አድርገን አስታርቆስ መጠቀም ይቻላል ወይ? ኤአይስ መጀመሪያ ምንድን ነው? በአንተ አረዳድ እንዴት አየኸው እያሰብኩ። እሺ ኤአይ እንግዲህ በ1950ዎቹ አካባቢ ነው የተጀመረው። በሆነ ኮንፈረንስ ላይ ሀሳቡ ተነሳና የሀሳብ መሰረት ተጣለ። ከዛን ሰዓት ጀምሮ ከ1956 ጀምሮ በፍጥነት እያደገ የመጣ ነገር ነው ማለት ነው ኤአይ ማለት። ኢንተለጀንስን ብንመለከት በሁለት መልኩ ሂውማን ኢንተለጀንስ እና አርቲፊሻል ኢንተለጀንስ ብለን ብንመለከተው፣ ሂውማን ኢንተለጀንስ ማለት በጣም ምጡቅ የሆነ የሰው ልጅ አእምሮ ማለት ነው። በጣም ምጡቅ የሆነ አእምሮ ያላቸው የሰው ልጆች አሉ። አርቲፊሻል ኢንተለጀንስ ማለት ደግሞ በእነዚህ ምጡቅ የሆኑ የሰው ልጅ አእምሮ የሰለጠኑ አርቲፊሻል የሆኑ የሃርድዌር እና የሶፍትዌር ጥምረት ነገሮች ናቸው ማለት ነው። ስለዚህ አልጎሪዝሙን የሚያሰለጥናቸው ማነው ማለት ነው? ምጡቅ የሆነ አእምሮ ያለው የሰው ልጅ ነው ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ ማለት እንዳጠቃላይ አርቲፊሻል የሆነ የሶፍትዌር እና የሃርድዌር ጥምር ማለት ነው። ዩቲዩብ ጋር እንዴት ይያያዛል ለምትለው ጥያቄ ደግሞ ዩቲዩብ ጋር ብቻ ሳይሆን አርቲፊሻል ኢንተለጀንስ የዕለት ተዕለት ተግባራችን ላይ ገብቷል። በጤናው ዘርፍ፣ በማህበራዊ፣ በተለያዩ አገልግሎት ዘርፍ ኤአይ ገብቷል ማለት ነው። ወደፊትም ደግሞ የበለጠ እየገባ ይመጣል። በአሁኑ ሰዓት ያለንበት የኤአይ ዘመን ናሮ ኤአይ ይባላል። ናሮ አርቲፊሻል ኢንተለጀንስ በጣም ጠባማ ማለት ነው። በሶስት መንገድ እንመለከተዋለን ኤአይ ዛሬ ካለንበት ጊዜ ጀምሮ ወደፊት እስካለው ማለት ነው። ናሮ ኤአይ፣ ጀነራል ኤአይ እና ሱፐር ኤአይ ብለን እንከፍለዋለን ማለት ነው። ናሮ ኤአይ ማለት በጣም ጠባባ አንድ ነገር ላይ ብቻ አተኩሮ የሚሰራ ቻት ጂፒቲ፣ ዲፕፌክ እነዚህ የናሮ ኤአይ ውጤቶች ናቸው ማለት ነው። ራሱን የሚነዳ መኪና አሁን አንድ ነገር ላይ ብቻ የሰለጠኑ ናቸው። አሁን ከፊታችን የሚመጣው ደግሞ አርቲፊሻል ጀነራል ኢንተለጀንስ ይባላል። አንዱ ኤአይ ብቻ ብዙ የስራ ዘርፎችን ሊያከናውን የሚችል ማለት ነው። ያ ማለት እንግዲህ ከሰው ልጅ አእምሮ በላይ የሚያከናውን ይሆናል ማለት ነው። የመጨረሻው ይመጣል የተባለው ኤአይ በተለይ ወደ 2046 አካባቢ ይከናወናል ተብሎ ይታሰባል። አርቲፊሻል ሱፐር ኢንተለጀንስ ነው ማለት ነው። ያ ማለት እንግዲህ ራሱን በራሱ የሚያስተዳድር ኤአይ ነው ማለት ነው። ያ ማለት እንግዲህ ከሰው ልጅ ቁጥጥር ውጭ የወጣ ነው ማለት ነው። ስለዚህ ያ ዘመን ደግሞ ምን ይሆናል? የሃርድዌር እና የሶፍትዌር ጥምረት ስለሆነ የሲስተም ችግር ከሆነ ክሬተሮችን ተመልሶ የሚያጠፋ ሌላም ጉዳት ሊያደርስ የሚችል ሊሆን ይችላል ማለት ነው። ኤአይ በአሁኑ ሰዓት ጥቅምም ጉዳትም አለው።
ጥቅሙ ምንድነው? ብዙ በሰው ኃይል የሚሰሩ ስራዎችን በቀላሉ ያከናውንናል፣ ስራ ያቀላል ማለት ነው። በሌላ መልኩ ደግሞ የስራ እድል ያጠባል። እንዴት ቢባል በጣም ብዙ ደክመው ወጥተው ወርደው የተማሩ ምሁራኖች አሉ። እነሱ በቀላሉ ስራ ገብተው መስራት አይችሉም በተማሩበት የስራ ስራ። ምክንያቱም እነሱ የሚሰሩትን ስራ ኤአይ ስለሚሸፍነው ማለት ነው። ጉዳቱ ብለን የምናስበው ደግሞ ምንድነው? የቴክኖሎጂ ጥገኛ ያደርገናል። ኤአይ ብዙዎቹ ነገሮች ስለሚሰራልን የሰው ልጅ በትክክል የራሱን አእምሮ እንዳይጠቀም ያደርጋል ማለት ነው። ኤአይ ይሰራዋል እያልን እንተምራለን ማለት ነው። ሌላው ጉዳቱ ደግሞ የታዋቂ ሰዎችን ድምፅ፣ መልክ እየወሰዱ ያልሰሩትን እንደሰሩ እየተደረገ የጥፋት ስራ እየተሰራበትን እናያለን ማለት ነው። ስለዚህ ጥቅምም ጉዳትም አለው ኤአይ። ነገር ግን ምን ማድረግ ነው? የተሻለው ወስዶ ኤአይን ለመልካም ዓላማ ማዋል ማለት ነው። ይሄ ነው እንግዲህ ኤአይ ከረጅሙ ባጭሩ ብዙ ማለት ይቻላል። ላነሳብህ ነበር ቀደምከኝ እንጂ ምናልባት በዚህ እንደዚህ ከሆነ ቴክኖሎጂው ቀጣይ ዩቲዩበር ምንድነው ዋስትናው አይነት ልህ ነበር። በእርግጥ ኤአይንም ቢሆን በአግባቡ ከተጠቀምክበት በሱ መንገድ ሰርተህ ማግኘት ይቻላል ነገሩ። ግን በብዙ ሙያዎችም ተክቶ ስለሚገባ ምናልባት ሰው የሆነ ባለሙያ ብዙ እንትን ሊቀንስ ይችላል። በቴክኖሎጂ ረገድ ግን ተራቆ ሊመጣ ይችላል የሚል ነገር ይኖረዋል። ከዚ ጋር ተያይዞ ዩቲዩብን በዚህ ልክ አንደርስታንድ አድርገው እንትን ካልክ ቲክቶክ ላይ እስኪ ስለ ቲክቶክ አንዳንድ ነገሮች አውራልኝ። ጥሩ። ቲክቶክም እንደ ማንኛውም ፕላትፎርም ነው። በብዛት አጫጭር ቪዲዮዎች የሚለቀቁበት ፕላትፎርም ነው። እንደውም አሁን እያደጉ መጡ እንጂ በጣም አጭር የሆነ ቪዲዮ ነበር መጀመሪያ አካባቢ ሲጀመር። ቻይና ነው የተፈጠረው ቲክቶክ። ክሬተሮቹ ቻይና ነው ያሉት። አላማው ምንድነው? ትኩረትን መሳብ ነው። የሰው ልጅ በአሁኑ ሰዓት ወደ ቴክኖሎጂ ዘርፍ ቀረብ ሲል በቀላሉ የራሱን አእምሮ ከመጠቀም ይልቅ በቀላሉ የሚያገኛትን ነገር ላይ ያተኩራል ብለው ስላሰቡ ይህንን ጥናት አድርገው አጫጭር ቪዲዮዎችን የሚለቀቅበት ዌብሳይት ፈጥረው ቲክቶክ አሁኑ በዓለም ላይ በጣም ሰፊ ተከታይ ያለው ዌብሳይት ነው በአሁኑ ሰዓት ማለት ነው። ነገር ግን ገንዘብ ልንሰራበት ካልቻል፣ በቲክቶክ ማህበረሰብ ልናስተምርበት ካልቻል፣ ሰላምና ፍቅርን ልንሰብክበት ካልቻል እየጠፋንበት ነው ማለት ይቻላል። ምክንያቱም አሁን እንደ ዩቲዩብ ህጉ ጠበቅ ያለ አይደለም ቲክቶክ ማለት ነው። ነገር ግን ገንዘብም የሚሰሩበት የሚለወጡበትም ሰዎች አሉ። ስለዚህ አሁን እንዴት ገንዘብ መስራት ይቻላል፣ እንዴት ሙያችንን በቲክቶክ ማካፈልና ማሰራጨት ለማህበረሰቡ ማገልገል ይቻላል የሚለውን አብዛኛው አልተረዳም። በቀላሉ ቲክቶክ ቀላል ስለሆነ በቀላሉ ይከፍታል። ሁሉም ያገኘውን ፖስት ያደርጋል። ስክሮል እያደረገ አእምሮውም ስክሮል ነው ያልቃል ማለት ነው። ስለዚህ መስራት ይቻላል በሱ በአግባቡ ከተጠቀሙበት እንደ ማንኛውም ፕላትፎርም መጥፎውና ጥሩን ለይቶ መስራት ይቻላል። ስለዚህ ቲክቶክ አሁን እንደ ዩቲዩብ ኢትዮጵያ ላይ ይከፍላል አይከፍልም? ቲክቶክ ኢትዮጵያ ላይ የሚከፍልባቸው መንገዶች አሉ፣ የማይከፍልባቸው መንገዶች አሉ። ቲክቶክ ኢትዮጵያ ውስጥ የሚከፍልባቸው መንገዶች ከ1000 ፎሎወር በላይ ከገባም በኋላ በላይ ጊፍት፣ ከ10000 ፎሎወር ከገባም በኋላ ደግሞ ሰዎች ቪዲዮዎቻቸው ሲወዱ ቪዲዮ ስር የምትቀመጥ የኮይን ምልክት አለ፣ በቪዲዮ ጊፍት ይከፍላል። ከዛ ውጭ ደግሞ ያደገ ቻናል ከሆነ የግል ማስታወቂያዎችን በመስራት በዋናነት በቃ ኢትዮጵያ ውስጥ የሚሰሩት እነዚህ ናቸው። ነገር ግን በቪው እንዲከፍል የክሬተር ሪዋርድ ፕሮግራም ይባላል። በውጭ ሀገር መከፈት አለበት ቲክቶክ ቻናል ማለት ነው። በውጭ ሀገር እንግዲህ ዓለም ላይ 7 ሀገሮች ናቸው የተፈቀደላቸው እንዲከፈሉ በቪው ማለት ነው። ጀርመን፣ ፍራንስ፣ ብራዚል፣ ጃፓን እነዚህ 7 ሀገሮች ተፈቅዶላቸዋል። ስለዚህ ሎኬሽናችን ቀይረን በእነዚህ 7 ሀገሮች ቻናሉ ገና ክሬት ሲደረግ መከፈት መቻል አለበት። ከዛ ውጭ ግን እዚህ ኢትዮጵያ ውስጥ ከከፈትነው በኋላ መቀየር አይቻልም። ምክንያቱም ልክ የዩቲዩብ ፓርትነር ፕሮግራም አባል አይደለችም ኢትዮጵያ እንዳልነው፣ በቲክቶክም ዓለም ላይ ያሉት 7 ሀገሮች ናቸው ማለት ነው። ከነዛ ውስጥ መካተት መቻል አለበት በክሬተር ሪዋርድ ማለት ነው። ከዛ ውጭ በውጭ መከፈል ይቻላል። በቪው በጣም ብዙ ብር ነው የሚሰራው ቲክቶክ ታወቅንበት። ነገር ግን እዚህ ኢትዮጵያ ውስጥ ያሉ በጣም ብዙ ቲክቶከሮች አሉ። የከፈቱት ቲክቶካቸውን በሀገር ውስጥ ስለሆነ
ከላይቭ እና ከቪዲዮ ጊፍቶች ብዙ ተጠቃሚ ናቸው ብዬ አላስብም። ከሰሩ በኋላ ሰብስክራይበራቸውም ከፎሎወራቸው ከጨመረ በኋላ እንደገና ቢቀየርም መሆን አይችልም። መጀመሪያ መከፈት ነው መስተካከል ያለበት ማለት ነው። መቀየር አይችልም። እንዴት ይከፈታል የሚለው ብዙ ሰዎች አያሳዩም። ነገር ግን በውጭ ሀገር ከፍቶ ጠንክሬ መስራት እችላለሁ የሚል ሰው ካለ እናግዛለን ማለት ነው። በዚህ አጋጣሚ እሺ፣ እናመሰግናለን። ጠቅለል አድርገን ነው አሁን ሀሳባችንን ለታዳጊዎች ብሎም ለወጣቶች እንዳንተ ስኬታማ ባለው ዩቲዩበር ለመሆን ወይም በዚህ በዲጂታል ዓለም ውስጥ እውቀቱ ኖራቸው ወይም ሀሳብ ኖራቸው ወይም ኮንቴንት ኖራቸው በዚህ በዲጂታል ዓለም ውስጥ ተቀላቅለው ስኬታማ የሚባለው መስመርም ሆነ ሪዛልት ውጤቱን ለማግኘት ምን ማድረግ አለባቸው የሚለውን እስኪ ምክር ነገር ሰጥልኝ። በጣም ጥሩ። በተለይ በአሁኑ ሰዓት ወጣቱ ክፍል ሊረዳ የሚገባው ነገር ትኩረት ኃይል መሆኑን አያውቁም። ስለዚህ ኃይላችን ትኩረታችን ላይ ነው ያለው። ትኩረታችን ወደሚፈስበት ኃይላችንም ይፈሳል። ስለዚህ በአሁኑ ሰዓት ያለ ወጣቱ ክፍል ትኩረቱ በተለያየ አቅጣጫ ተበትኗል፣ ተሰርቋል። ስለዚህ አሁን ትኩረታችን የት ቦታ ላይ ማዋል አለብን የሚለው መረዳት መቻል አለብን። የመጀመሪያ ስራችን ዩቲዩብ ከፍተን ገንዘብ ማግኘት ከሆነ በዩቲዩብ ዙሪያ ያሉ ነገሮችን ጥናት ማድረግ ነው ያለብን እንጂ አንድ ጊዜ ቲክቶክ አንድ ጊዜ ፌስቡክ እየገባን የተለቀቀውን ቪዲዮ ሁሉ ስክሮል ስናደርግ መዋል ማደር የለብንም። ስለዚህ አላማችን የሚወሰንልን ትኩረታችን ነው ማለት ነው። አላማችን ላይ ደግሞ ጉልበት የሚኖረው በትኩረታችን በኩል የሚፈሰው ኃይላችን ስለሆነ በተለይ ወጣቱ ክፍል ትኩረቱን በደንብ የሚቆጣጠር ነው የምለው። በጣም እናመሰግናለን። በእኔ በኩል ባነሳቸው ብዬ ያልኳቸውን ሀሳቦች ኦልሬዲ ጨርሻለሁኝ። ምናልባት ካንተ የቀረ ካለ እግር መንገድን ትነግረኛለህ። በዛ አጋጣሚ ግን የምታመሰግነው ካለ እስኪ ለምስጋና ጊዜ ልስጥ። እሺ፣ መጀመሪያ ላመሰግነው የምፈልገው የድንግል ማርያም ልጅ ልዑል እግዚአብሔር ነው። ምን ጊዜም ከፊቴ እግዚአብሔርን አስቀድማለሁ። ያለ እግዚአብሔር የሚሆን አንድም መልካም ፈቃድ የለም ማለት ነው። ስለዚህ ሁሉም ነገር በእግዚአብሔር ፈቃድ ስለሚሆን በሱ በኩል ደግሞ በጣም የተሳኩልኝ ብዙ ነገሮች አሉ። በራሴ መንገድ ያስቢያቸው ደግሞ ምንም ያልተሳኩ ብዙ ነገሮች አሉ። እየደከም ባለንበት ሰዓት ነገሮች ያልተሳኩ ቢል እንኳ እነዛ ነገሮች ያልተሳኩበት ምክንያት ለበጎ ነው። ይህን መቀበል መቻል አለብን። ስለዚህ ሁልጊዜ አመስጋኝ መሆን አለብን ማለት ነው። ማለዳችን በምስጋና መጀመር አለብን። አመስጋኝ የሆነ ሰው ኃይሉ በጣም እምቅ ኃይል አለው ማለት ነው። ስለዚህ የድንግል ማርያም ልጅ መድኃኔዓለም በስራዬ ሁሉ ከፊቴ እየቀደመ እዚህ አድርሶኛል። ይክበር ይመስገን። እመቤቴ ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ለዘላለም ትክበር። ሌላው ደግሞ በዙሪያ ሆነው አይዞህ በርታ የሚሉኝ ወንድሞች እህቶች ሰዎች አሉ። እገሌ ገሌ ብዬ ስም ባልዘረዝርም በጣም አመሰግናለሁ። ክበሩልኝ። በሀሳብ በጉልበት የተለያዩ ነገሮች እየደገፋችሁ እዚህ ስላልደረሳችሁኝ አመሰግናለሁ። እሺ፣ በጣም ነው የምናመሰግነው። ካለህ ጊዜ ሰውተህ አክብረህን እንደ ሚዲያ አንተ ያው ብዙ ዩቲዩብ ስላለ ያው ብዙ ፎሎወር ዩቲዩብ ላይ መተህ ሀሳብ አለኝ ብለህ ሀሳብህ ደግሞ ሌሎች ቢደርስ ሌሎች ያተርፉበታል ብለህ ቀናነትህን ሁሉ እናመሰግናለን። እንግዲህ ካለን ጊዜ አንጻር ሁሉንም የዩቲዩብ ጉዳይ አውርተነዋል ብለን ባንልም መነሻ የሚባል ሀሳብ እንዳነሳን ግን እርግጠኛ ነኝ። ስለዚህ ለተመልካቾች በዛ አጋጣሚ የምንላቸው ምንድነው ክፍል ሁለትም ሌላ በዚህ ጉዳይ ላይ በደንብ ዲቴል ሀሳቦችን እያነሳን ወደፊት የምንነጋገር ይሆናል። አክብረህን ስለመጣህ በእግዚአብሔር ስም በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እሺ፣ እኔም በጣም አመሰግናለሁ እንግዲህ አድርጋችሁኝ ወደዚህ ስቱዲዮ ስለጋብዛችሁኝ እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን። እስካሁን ስትከታተሉት የነበረው ፕሮግራም ይህንን ይመስል ነበረ። ለዛሬ ይህን የመሰለ መሰናዶ አዘጋጅተንላችኋል። ይህ ክፍል 1 ነው። ክፍል 2 አሁንም በመቀጠል በዚሁ ጉዳይ ስለ ቴክኖሎጂ፣ ስለ ዩቲዩብ እንዲሁም እናንተ ወጣቶች ታዳጊዎች መስራት የፈለጋችሁት ሀሳብ ኑሯችሁ በዝርዝር ስለ ጉዳዮች ወደ ቀጣይ የምናወራ ይሆናል። ለዛሬ ስለተከታተላችሁና አብራችሁ ስለነበረ እናመሰግናለን። በቀጣይ በሌላ ክፍል በዚህ ርዕሰ ጉዳይ እስከምንመለስ ድረስ ቸርን ሰንብት። ሰላም ሁኑ።